ወሩም የመጀመሪያ ቀን ስለሆነ ቀን የተጠቀሰበት ጥቅስ አለ ከሕዝቅኤል መጽሐፍ ከትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 ላይ እግዚአብሔር በዚህ ወር እንደዚህ ድንቅ እንደሚያደርግ ልቤ ላይ ስለከበደ ሼር ማድረግ እፈልጋለሁ። አሜን። በጣም አጭር ለማድረግ በጣም ምችለውን ሁሉ አደርጋለሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። አሜን። ለእግዚአብሔር ቃል ክብር ብንቆም ካላስቸገርኳችሁ ደስ ይለኛል። ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 1 አውጥተን ከቁጥር 1 ጀምረን እስከ 3 ድረስ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። በ30ኛው ዓመት በ4ኛው ወር ከወሩ በ5ኛው ቀን እናንተ በ2020 5ኛው ዓመት በ7ኛው ወር በወሩም የመጀመሪያው ቀን ብላችሁ ማንበብ ትችላላችሁ። በካቦር ወንዝ በምርኮኞች መካከል ሳለው ሰማያት ምን አሉ? ተከፈቱ። ሰማያት ምን አሉ? ተከፈቱ። የመልእክቴ ቃል ሰማይ ይከፈታል የሚል አሜን። ሃሌሉያ አሜን። የእግዚአብሔርንም ራእይ አየው። ንጉሥ ዮአኪን በተማረከ በ5ኛው ዓመት ከወሩ በ5ኛው ቀን እናንተም ከፈለጋችሁ ኮቪድ ከገባ በ5ኛው ዓመት ማለት ትችላላችሁ። በደንብ ፐርሰናላይዝ እናደርገው። ከወሩ በ5ኛው ቀን የእግዚአብሔር ቃል በከላዳውያን አገር በካቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔር እጅ በዛ በኔ ላይ ሆነች። ደግሜ ቁጥር 1 አነባዋለሁ። በ2025ኛው ዓመት በ7ኛው ወር በወሩ የመጀመሪያ ቀን 6ኛው ወር ነው። በ6ኛው ወር በ2025 ዓመተ ምህረት ሃሌሉያ ዛሬ ሃሌሉያ ዛሬ ለአንድ ሰው ሰማይ ይከፈታል። አሜን። the heavens will open the heavens will open ሌላ ነገር አይደለም። ዋናው ሰማይ ኢየሱስ ክርስቶስ በተጠመቀ ጊዜ ሰማይ ተከፈተ ይላል። አሜን። the heavens open ጄዳላዳንስ አሜን አሜን። በ2025 ዓመት በ6ኛው ወር በወሩ በመጀመሪያው ቀን በካቦር ወንዝ በምርኮኞች መካከል ሳለው ሰማያት ምን አሉ? ተከፈቱ። አባት ሆይ እናመሰግናለን። አሜን። አባት ሆይ እናመሰግናለን። አሜን። እስቲ ባርኩት ይሄን ጌታ ባርኩት። ጄላጋዶ ራባጋላባ ጃጋራባስ ሬፕላዳና ማጋላባዳ ዛሬ በኢየሱስ ለአንድ ሰው ሰማይ ይከፈትለት። ሰማይ በኢየሱስ ስም ይከፈትለት። ጌታ ሆይ በጸሎት ውስጥ ላለ ለተንበረከከች ጌታ ሆይ አንተን ለምትጠብቅ አንተን ለምትፈልግ ነፍስ በጌታ በኢየሱስ ስም ጸልያለሁ። ሰማይ ይከፈትለት። አሜን። ሰማይ ይከፈትለት። ታሪኳን የሚቀይር በምርኮኞች መካከል በግዞት መካከል በስቃይ መካከል ለነበረው ሕዝቅኤል እግዚአብሔር ሆይ ሕዝብህን ያጽናናትን ታሪክ ይቀየር ዘንድ ማዱራ ባጋጃላዳስ ሬክላዳና ማስ ሰማይ እንደተከፈተለት ጃራፓካዶስ ፕሬክላዳራባ ጃጋላባዶስ ሰማይ እንደተከፈተለት የዘላለም አምላክ ጌታ እግዚአብሔር ሆይ ለሴትና ለወንድ ልጆች ሰማይ ይከፈት። ድምጽ ይምጣ። የሚያጽናናው ቃል ይምጣ። ክብር ይምጣ። የሚያነሳው ቃል ይምጣ። እጅ በላይ ላይ ነበረች እንዳለ እጅ ዛሬ በኢየሱስ በእኛ ላይ እናመሰግንሃለን። ከፍ ከፍ በል በኢየሱስ ስም አሜን። ሃሌሉያ። ይሄ ቃል ቆይቷል ሪሊ ጌታ እኔን ከተናገረኝና ዛሬ ወደዚህ ጉባኤ ይዤው ስመጣ ከዚህ በፊት በጉባኤው ተናግሬው አላውቅም፣ ግን በጣም ልቤ ውስጥ አንድ የከበደ ነገር ለረጅም ጊዜ የሚጸልዩ ሰዎች አሉ። ለረጅም ጊዜ ሰማይ እንዲከፈትላቸው ሌላ ነገር አይደለም የሚፈልጉት፣ ግን ሰማይ እንዲከፈትላቸው ለብዙ ዓመት ለብዙ ጊዜ የሚጮሁ ሰዎች አሉ። ለነዚህ ሰዎች ብቸኛው የሳቲስፋክሽን መንገዳቸው የእርካታ መንገዳቸው ጥማቸውን የሚያረካቸው ሰማይ መከፈት ብቻ ነው። ምክንያቱም ሰማይ ሲከፈት የእግዚአብሔር ክብር ይገለጣል
እነ ጴጥሮስ እነ ዮሐንስ ከኢየሱስ ጋር ወደ ተራራው በወጡ ጊዜ የእግዚአብሔርን ክብር አዩ ይላል። ያረካቸው ከዛ በኋላ ደግሞ የነበራቸው አገልግሎት የጴጥሮስን አገልግሎት እኛ ግርማውን አይተን እኛ ክብሩን አይተን እንጂ ተረት አይደለም የምንነግራችሁ ብለው ጽፈዋል። ያንን ታሪካቸውን ያንን ነገራቸውን ይቀየረላቸው የእግዚአብሔር ክብር። አሜን ሃሌሉያ። ያ ክብር ደግሞ ሰማይ ሲከፈት ምን ይላል? ይመጣል። ክብር ለስሙ። በጣም የሚገርመው ሕዝቅኤል ይህንን ትንቢት ሲቀበል እድሜውን ብዙ ጊዜ የጥቂት ሰዎችን እድሜ እናውቃለን። ለምሳሌ የዮሴፍ እድሜ፣ ዮሴፍ በግብፅ ጠቅላይ ሚኒስትር ሆኖ ሲሾም በስንተኛ ዓመቱ ነበር ይላል ቃላቸው? በ30 ዓመቱ ይላል። ዳዊት በኬብሮን ሲነግስ ስንት ዓመቱ ነበር? የሚያስታውሰዋል? 30። ኢየሱስ ክርስቶስ አገልግሎት ሲጀምር በስንት ዓመቱ ነበር? 30። there is something about 30 ብዙዎቻችን አላለፍነውም፣ ገና አልደረስንበት። ግን በጣም የሆነ ዩኒክ ነገር አለ መጽሐፍ ቅዱሳችን ላይ ስትመለከቱ። በዚህ እድሜ ዩኒክ ነገር አለ። በጣም የሚገርመው ደግሞ ሕዝቅኤል ይሄንን ራእይ ይሄንን ተልእኮ ሰማይ የተከፈተለት በስንት ዓመቱ ነው ይለናል? ቁጥር 1 እስቲ በ30ኛው ዓመት በ30ኛው ዓመት በአራተኛው ወር 30 ዓመት ከሞላው ለሌላው ለነ ዮሴፍ 30 ዓመት ሲሞላቸው የመሾሚያቸው ጊዜ ነበር። ለሕዝቅኤል ግን 30 ዓመት ሞልቶት ማገልገያ ጊዜ ደርሶ መውጫው ጊዜ ደርሶ በወንዝ አጠገብ ምን ይል ነበር? ያለቅስ ነበር። መጽሐፍ ቅዱሳችንን በመዝሙር 137 ላይ ስንመለከት እንዲህ ይላል፣ በባቢሎን ወንዞች አጠገብ ተቀምጠን ጽዮንን ባሰብናት ጊዜ። ይሄ ወንዝ ማለት የለቅሶ ሸለቆ ነበር። የሚያለቅሱበት የሚያነቡበት። መቼ ነው እግዚአብሔር የምታስበን? መቼ ነው ጽዮንን የምታስባት? መቼ ነው ኢየሩሳሌምን መልሰ የምትሰራት ብለው የሚያለቅሱበት ቦታቸው ነበር። በለቅሶ ሸለቆ በነበሩበት በእንባ በነበረበት ላይ ሰማይ ምን አለ ይላል? ተከፈተ። 30 ዓመት ከሞላው እዛው ላይ ደግሞ ቁጥር 3 ላይ ምን ይላል? የእግዚአብሔር ቃል በከላዳውያን ሀገር በካቦር ወንዝ ወደ ቡዝ ልጅ ወደ ማን ካህኑ ሕዝቅኤል አባቱ እሱ ምንድን ነው ናቸው? ካህን። ኢየሩሳሌም በነበረበት ጊዜ ማለት ነው። ምርኮ ከተማረኩ ስንት ዓመት ነው ይላል እዚህ ጋር? 5 ዓመት ሆኗል። ከ5 ዓመት በፊት እድሜ ልኩን 30 ዓመት ከሆነ 25 ዓመት በሙሉ በቤተ መቅደስ ሲያገለግል የኖረ ሰው፣ በክህነት አገልግሎት ሲያገለግል የኖረ ሰው ካህን ነበር። ካህን ደግሞ መጽሐፍ ቅዱሳችን የሚነግረን አንድ ሰው ካህን ከሆነ በ30ኛ ዓመቱ ሙሉ በሙሉ የአገልግሎት መጀመሪያው ጊዜ ነበር። የዘኍልቍ ምዕራፍ 4 ቁጥር 23ን ስንመለከት ዘኍልቍ 4:23 እኔ ያነበዋለሁ። እንዲህ ይላል፣ የመገናኛውን ድንኳን ስራ ይሰሩ ዘንድ ለአገልግሎት የሚገቡት ሁሉ ከስንት ዓመት ጀምሮ ይላል? ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው ይላል። ለአገልግሎት መቆጠር የሚጀምሩት ስንት ዓመት ሲሞላቸው? 30። ሕዝቅኤል ማለት አገልግሎት ከመጀመሪያው 5 ወር አልፎበታል። እድሜ ልኩን በሙሉ ሲነገረው የነበረው ታገለግላለህ ተብሎ የተነገረው ትንቢት የተባለው ሁሉ አባቱ ቡዝ ይነግረው የነበረው ያሰለጥነው የነበረው ሁሉ ህልም እንዳልነበረ ሆኖ ከሽፎበታል። ልክ 25ኛው ዓመት ሲደርስ ምን አለበት? ተማርኮ እየጠበቀ እድሜ ልኩን ሙሉ አምቢሸስ ሆኖ ሲጠብቀው የነበረው ላይፍ ኖ ሞር ተባለ። አያሳዝንም? ዛሬ እግዚአብሔር የነገረን የምንጠብቀውን የተከለከልነው ነገር አለ። እስቲ እናስብ። እደርስበታለሁ ቀጥረነው የነበረ በዚህ ቀን ይሁንልኛል፣ በዚህ ቀን አገኘዋለሁ ብለን ስንጠብቀው የነበረ ግን ያጣነው ነገር አለ።
ዛሬ በኢየሱስ ስም ሰማይ ይከፈታል። አሜን። ለአንድ ሰው ብቻ ነው አሜን ያለው። ዛሬ በኢየሱስ ስም ሰማይ ይከፈታል። አሜን። ዛሬ ለአንድ ሰው ሰማይ ይከፈታል። አሜን። ለሕዝቅኤል እንዲህ የሆነለት ይሄ ሰውዬ ክህነቱን መጀመር ነበረበት፣ ማጠን ነበረበት፣ ማገልገል ነበረበት፣ መቆም ነበረበት። ነገር ግን 25 ዓመቱ ላይ ያንን ታሪክ ያንን ይጠብቀው የነበረውን የተስፋ ቃል የሚያጨናግፍ እክል ገጠመው። ምን ይለናል? ልክ በካቦር ወንዞች በምርኮኞች መካከል ሳሉ ይልና ቁጥር 2 ላይ ንጉሥ ዮአኪም በተማረከ በ5ኛው ዓመት ይላል። ተማርከው ወስዷቸዋል። ባቢሎን ገብቷል ተማርከው። አንድ ነገር ደግሞ ባቢሎናውያን የሚያደርጉት በውትድርና ኢንቬድ የሚያደርጉትን አካባቢ የሚከቡትን አካባቢ ምርጥ የሆኑትን ምርጥ ዳንኤልን ስታነቡ ታያቸዋል። ማስተዋል ችሎታ ያላቸው፣ ወታደራዊ አቅም ያላቸው፣ የማገልገል አቅም ያላቸው። እነ ሕዝቅኤል አቅማቸው የአገልግሎት አቅም ነበር። ወጣት ነበር። 25 ዓመቱ ነበር። ያንግ ነበር። ምርጥ የሚባለውን ሰው ሰብስበው ምን አደረጉት? ወደ ባቢሎን አስገቡት። ምርጥ የሚባለው ፊውቸር አለኝ የሚለው ነገ አለኝ የሚለው ነገውን እየቀጩ ነገውን እያበላሹ ዛሬ ማን በምርኮ እንደሆነ አላውቅም፣ ግን ለአንድ ሰው መልእክት ነው ዛሬ። በኢየሱስ ስም ሰማይ ይከፈታል። ሰማይ ይከፈታል። ብቸኛ አማራጩ በዚህ ግዞስ ምክንያቱም የእንባ ሸለቆ ነው እና በባቢሎን ወንዞች አጠገብ ሆነን ብለዋል። በቃ አንድ ሪያሊቲ እዛ ቦታ አለ ማለት ሰው እንባ ነው። ደግሞ በማን መካከል ነኝ አለ? በምርኮኞች እሱ ብቻ አይደለም፣ አብረውት የነበሩት ሁሉ ዋይ እያሉ የሚያለቅሱበት ጽዮን ብረሳሽ እያሉ፣ ኢየሩሳሌም ሆይ ብረሳሽ እያሉ። በዛ መሀል ደግሞ የሚገርመው ቶርመንት የሚያደርጓቸው ሰዎች ነበሩ። እስቲ የሀገራችሁን ዝማሬ ምን በሉ እያሉ ዘምሩ እያሉ ያስለቅሷቸው፣ ቶርቸር ያደርጓቸው ነበር። ኢሞሽናሊ ቶርቸር ይደረጉ ነበር። ደግሞ ሌላ የሚገርማችሁ ነገር በኮቦር ወንዝ ማለት ካናል እንዲያውም አክቹዋል ወንዝም አይደለም፣ በሰው ቅያስ የተሰራ ነው። ከኤፍራጥስ እና ጤግሮስ ከተሰኙ ወንዞች በልክ ለትራንስፖርቴሽን እንዲያመች፣ ለኢሪጌሽን፣ ለግብርና ምርት ለሚያመርቱ መስኖ እንዲሆን፣ እንዲሁም ደግሞ የተለያዩ ነገሮች በጀልባ ተጭነው እንዲመጡ በሰዎች የተሰራ ነው። ሞስት ላይክሊ እነ ሕዝቅኤል ያደርጉ የነበረው ስራ ምንድን ነው? ይህንን ካናል መቆፈር ነበር። ቆፋሪ ሆነዋል። የጉልበት ሰራተኛ ሆነዋል። ኢሞሽናል ቶርቸር ሳይበቃቸው ባርነት ውስጥ ገብተዋል። ይቆፍሩ ነበር። ይሄ ኮቦር ወንዝ እንዲንቀሳቀስ እንዲሄድ ቆፋሪ ሆነዋል። ሃርድ ሌበር ወርከር ሆነዋል። ምን በማያ ጊዜያቸው? ክህነት በማኛ ጊዜያቸው የተወሰነላቸው የተነገረላቸው የትንቢት ቃል ካህን ትሆናለህ የሚል እድሜ ልኩን በሙሉ ሲሰማ የኖረው ከልጅነት ጀምሮ ሲሰማ የኖረው ምን ትሆናለህ የሚል ነው። ካህን ትሆናለህ። ካህን ነው ይሄ ሰው። በእግዚአብሔር ፊት ቆሞ ማገልገል የነበረበት ሰው ነው። በት ቆፋሪ ሆኗል። ወንዝ አጠገብ ሆኖ ከምርኮኞች ጋር አልቃሻ ሆኗል። ለዚህ ሰው ነው እግዚአብሔር ሰማይን የከፈተለት። ሃሌሉያ። እድሜ አመለጠኝ፣ ጊዜ አመለጠኝ። 5 ዓመት ሆኖታል። ከዛ በኋላ 5 ዓመቱ ሲያልቅ መለሳለሁ ብሎ እንኳን ተስፋ እንዳያደርግ ልደቱን ካከበረ 30ኛ ዓመቱ ከሞላው ስንት ወር ሆኖታል ይላል? 5 ወር ሆኖታል። አንድ ቀን ሆነ ወይኔ ይሄኔ እኮ ክህነት ውስጥ እገባለሁ እያለ ይሄኔ እኮ አገለግላለሁ እያለ 2 ቀን 3 ቀን 1 ወር 2 ወር 3 ወር 4 ወር አለና 5 ወር ሆነ። በጣም በሚገርመው ይሄ ወር ካለፈ በኋላ በ5ኛው ቀን ግን እንደ ልማዱ ወደ ካቦር ወንዝ ወረደ። በምርኮኞች መካከል ነው። ተስፋ በቆረጡ አቅም በሌላቸው ትራማ ውስጥ የነበሩ ናቸው። የእነዚህ ሰዎች ሲቹዌሽንን ስትመለከቱ እነዚህ ሰዎች ቤተሰቦቻቸው የተገደሉባቸው ናቸው። ኢማጂን ወደ ምርኮ ሲመጡ
ሚስት የነበራቸው ሚስቶቻቸውን ገለውባቸው፣ አንዳንዶች እጃቸው ይቆረጥ ነበር፣ አይናቸው ይጠፋ ነበር። በጣም በቃ ብልጣብልጥ ሆናለሁ የሚባሉትን ኢቭን ንጉሱን እንኳን አይኑን አጥፍተው ነው ያመጡት። በጣም ሆፕለስ ሲቹዌሽን ውስጥ ነበሩ። ቤተ መቅደሱ ሲቃጠል አይተዋል። ኢየሩሳሌም ቅጥሯ ሲፈርስ አይተዋል። ስትደረመስ አይተዋል። በትራማ ውስጥ ነው ያሉት። በክራይሲስ ውስጥ ነው ያሉት። ተስፋ የላቸው፣ አቅም የላቸው። እንደ ልማዱ ወደ ወንዝ ወረደ። እንደ ልማዱ ወደሚያለቅስበት ስፍራ፣ ወደሚያነባበት ስፍራ ሄደ። ነገር ግን ሰው ቢረሳ የማይረሳ እግዚአብሔር አለ። ሃሌሉያ! ልክ እንደዚህ ነው። ጊዜ አልፎብኛል፣ ማገልገያ ጊዜ፣ መስሪያ ጊዜ፣ ማግቢያ ጊዜ፣ መውለጃ ጊዜ አልፎብኛል ለምትል ነፍስ ዛሬ መልእክት አለኝ። በኢየሱስ ስም ሰማይ ይከፈትልሃል። አሜን። ሰማይ ይከፈትልሃል። አሜን። ሄደብኝ እኮ ምንም ሳልሰራ፣ ምንም ሳልሰበስብ፣ ሳላገለግል፣ ሳልመሰክር ሄደብኝ። ጌታ የነገረኝ ይሄ አይደለም ላላችሁ ዛሬ መልእክት አለኝ። ሰማይ ይከፈታል። የሚክሳችሁ ሰማይን ከፍቶ ነው ጌታ። ሰማይ ተከፍቶ ሃሌሉያ አሜን። በቃ ለሕዝቅኤል ቀን አልፎበታል፣ ጊዜ አልፎበታል፣ ተስፋ ቆርጧል። ኖ ዌይ ሂ ሾድ አፕ ሃሌሉያ። ደግሞ በጣም የሚገርማችሁ እነዚህ ሰዎች ኢሳይያስ 40 ስትመለከቱ ያዕቆብ ወይ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ ይላል። በጣም አንድ ኮምፕሌናቸው የነበረው እግዚአብሔር ከኢየሩሳሌም ውጪ ሾዋፕ አያደርግም የሚል አቲቲዩድም ነበራቸው ባቢሎን። ምክንያቱም ኢየሩሳሌም ስትሸነፍ አይተዋል። ይሁዳ በናቡከደነፆር ስትመታ አይተዋል። ስለዚህ አንዳንዶች የነበራቸው የተሳሳተ አመለካከት እግዚአብሔርም አብሮ የተሸነፈ ነበር የመሰላቸው። እግዚአብሔር የእነሱን ነገር ማያል፣ እግዚአብሔር የማይሰማቸው። እስቲ ኢሳይያስ 40 አውጥተን እናንብብ። ሃሌሉያ ቁጥር 27 እንዲህ ይላል፣ ያዕቆብ ሆይ እስራኤል ሆይ መንገድህ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? እግዚአብሔር አይፈርድም፣ እግዚአብሔር አያይም፣ እግዚአብሔር አይጎበኘኝም ብለው ተስፋ የቆረጡ ነበር። ለምንስ እንዲህ ትናገራለህ ይልና አላወቅህምን? ሃሌሉያ አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ምንድን ነው? ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ ምን አይልም? አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ። ብዙ ወጣቶች ደክመዋል። ብዙ እነ ዳንኤልማ በጣም ልጅ ነበሩ። ከነ ሕዝቅኤልም የሚያንስ ዕድሜ ላይ ነበር የተሰበሰቡ። ብዙ ወጣቶች ደክመዋል። ደግመው አይተዋል። ብርታት አጥተው አይተዋል። በጦርነት ሲሸነፉ አይተዋል። ተስፋ ቆርጠው አይተዋል። እግዚአብሔር ግን እንዲህ አላቸው፣ ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ሃሌሉያ ሃሌሉያ። ይሄን የተስፋ ቃል ሊሰጥ የፈለገው ጌታ። ቀን ያለፈብኝ፣ ወር አለፈብኝ። ይሄኔ ኢትዮጵያ በሆን ኖሮ እዚህ ቦታ ደርስ ነበር። ይሄኔ እንዲህ ባይሆን ኖሮ፣ እንዲህ ባያጋጥመኝ ኖሮ፣ በእንደዚህ አይነት ሁኔታ ባላልፍ ኖሮ፣ እንደዚህ ናቡከደነፆር ባይማርከኝ ኖሮ እያለ 5 ዓመት ለኖረው ይሄኔ እኮ ካህን ሆን ነበር ላለው፣ ይሄኔ እኮ ሾም ነበር፣ ይሄኔ እኮ በፊት አገለግል ነበር፣ ጌታ ሆይ ረስተኛል ላለው ምስኪን ጌታ መጣ። ምን ያህሎቻችሁ እንደዛ ያለ እንባ እያለቀሳችሁ እንደሆነ አላውቅም። ይሄኔ እኮ መጎብኛዬ ነበር፣ ይሄኔ እኮ መታሰቢያዬ ነበር፣ ይሄኔ እኮ ምንልበት፣ ይሄኔ እኮ በስራዬ፣ ይሄኔ እኮ በልጆቼ፣ ይሄኔ እኮ አቤት፣ ይሄኔ እኮ በአገልግሎቴ ምንልበት። ለእነዚህ ሰው ነው ጌታ
ሰማይን ምን አለ ይላል? ከፈተ። ለኢየሱስ የከፈተውን ሰማይ። ሃሌሉያ። ልክ ኢየሱስ ምን ይላል መሰላችሁ? ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣና እነሆ ሰማያት ምን አሉ? ተከፈቱ ይልና ተከፍቶ ብቻ አልቀረም፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። ክብር ለስሙ ይሁን። ዛሬ በኢየሱስ ስም ሰማያት ይከፈታል። የሚያጽናናው ታሪክን የሚቀይረው እድሜ ያለፈብኝ ጊዜ ያለፈብኝ ኤክስፓየር ዳረገ የኔ ጉዳይ የኔ ፋይል አልነበር። እግዚአብሔር ሰማይን ይከፍተዋል። እግዚአብሔር ሰማይን ይከፍተዋል። ከፈቱ። በዚህ ሌበር ለመልፋት በመጣው ላይ ለድካም በመጣው ሕዝቅኤል ላይ እግዚአብሔር ሰማይ ከፈተ። የሚገርማችሁ መጽሐፍ ቅዱሳችንን ስትመለከቱ ለልፋት ብቻ ያልነበረም ወንዝ ጋር የሚሄዱ የነበሩት ብዙዎቹ ካናኑን ለመስራት ነበር። ግን አይሁዶች በተለይ ከመጸለያቸው በፊት መንጻት ስርዓት ያካሂዱ ነበር። ራሳቸውን ያጥቡ ነበር። ሞስት ላይክሊ ሕዝቅኤል የሄደበት ምክንያት እግዚአብሔር ባይሰማኝ እድሜ ቢያልፍ ተስፋ ብቆርጥም እኔ ግን በሱ ተስፋ አልቆርጥም ብሎ ሞስት ላይክሊ ለጸሎት ነው። በዛ ስፍራ የሚሰበሰቡ የነበረው ለጸሎት ነው። የዳንኤልን ታሪክ ስትመለከቱ እነ ዳንኤል ለራሱ ራእይ ይቀበሉበት የነበረው እነ ዳንኤል ማለት የመንግስት ሹመኞች ናቸው፣ ሚኒስተር ናቸው። ወንዝ አጠገብ ለስራ ይሄዱ። ወንዝ አጠገብ ይሄዱ የነበሩት የንጻት ስርዓት ለማካሄድ ነበር። ከመጸለያቸው በፊት ይታጠቡ ነበር። ዳንኤልን ምዕራፍ 8 ብናወጣ እንደ ምሳሌ የእሱን ታሪክ አሁን ለምሳሌ መጥቀስ ይቻላል። ቁጥር 8:1 እንዲህ ይላል፣ በመጀመሪያ ከተገለጠልኝ ራእይ በኋላ ኦልሬዲ ይሄ ሰውዬ ምንድን ነው ኦፊሻል ከተገለጠልኝ በኋላ ንጉሥ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝና በራእዩም አየሁ። ባየሁትም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበር። በራእዩም አየሁ በአዋል ወንዝ አጠገብ ነበርኩኝ ይላል። በምን በወንዝ አጠገብ ለምን? ለጸሎት። በአዲስ ኪዳን ስትመለከቱ እነ ሊዲያ በፊልጵስዩስ የሄደ ጊዜ ጳውሎስ የት ነው ያገኛቸው? ወንዝ አጠገብ። ምክንያቱም ኦፍኮርስ ኢየሱስን የሚቀበል ቢሆንም ግን የአይሁድን ስርዓት በደንብ ይከታተል ነበር ጳውሎስ። ስለዚህ ሞስት ላይክሊ ወደ ወንዝ ሄደበት ግን ጸሎት ስፍራ በመፈለግ ነበር፣ ለመጸለይ ነበር። እነ ሕዝቅኤልም አንድ ነገር ያደርጉ ነበር። የፈለገ ጊዜ ቢያልፍባቸው የፈለገ ክህነት አገልግሎት ማገልገል ባይችሉ ተግተው ምን ይሉ ነበር? ይጸልዩ ነበር። ንገራችሁ፣ ሰማይ እንዲከፈትላችሁ ትፈልጋላችሁ? ባይመስላችሁም ጸልዩ። ጊዜ ቢያልፍባችሁም ጸልዩ። ነገሩ ቢሞቱም ጸልዩ። በቃ ይጸልዩ ነበር። ሞስት ላይክሊ የሄደበት ምክንያት ወንዝ አጠገብ ያው እንባ ያለበት ማይመች ሁኔታ እኮ ነው። በማይመች ሁኔታ ወደ ጌታ ይጮህ ነበር። ማለት እግዚአብሔር እኮ አይሰማም የሚሉበት ጊዜ ነበር። ከደረሰባቸው ትራውማ የተነሳ እግዚአብሔር አያየንም፣ ፍርዴም ከእግዚአብሔር ምን ትላለች ብለዋል ነበር። ተሰውራለች የሚሉ ከአንተ ተሰውራለች፣ አንተማ አታየንም፣ አንተማ ረስተናል ብለው በሚያለቅሱበት ጊዜ ግን ሕዝቅኤል አንድ ነገር ያደርግ ነበር። ተግቶ ይጸልይ ነበር፣ ተግቶ ይፈልግ ነበር። ይህንን በደንብ መረዳት የምንችለው የሕዝቅኤል ሙሉ መጽሐፍ ስትመለከቱ ታዩታላችሁ የጸሎት ህይወት እንደነበር። ዛሬ ጥያቄ አለ። ምን ያህሎቻችንን የጸሎት ህይወት ያለ የእውነት ሲሪየስ የሆነ በግላችን ሰማይ የሚያስከፍት ጸሎት እየጸለይን ነው ወይስ ባለፈ ነገር ተስፋ በቆረጥነው ነገር ጊዜ ያለፈብን በምንለው ነገር ረስተን ትተነዋል? ጌታን መፈለግ ትተነዋል ወይ? አልተወም ነበር። ሕዝቅኤል ይጮህ ነበር። በወንዝ አጠገብ ሄዶ አባባ ይል ነበር፣ ድረስልኝ ይል ነበር፣ ከምርኮ አውጣኝ ይል ነበር። ነገር ግን እግዚአብሔር ለካ የተሻለ ክብር ነበር።
የእስራኤልን ታሪክ ዛሬ እኛ ሳይቀር ለትምህርታችን የተጻፈው መጽሐፍ ይጽፍልን ዘንድ ቃል ይናገር ዘንድ የእግዚአብሔር ክብር ሃሌሉያ ያይ ዘንድ ለከይታጨ ሰው ነው። ለዚህ ሰው ነው ጌታ ምን አለ? ሰማዩ ከፈተ። አሜን። እነዚህ ሰዎች በትራማ ውስጥ ብቻ አልነበሩ፣ በጣዖታት መካከል ነበሩ። የባቢሎናውያን ሰዎች ጣዖት አምላኪዎች ነበሩ። እግዚአብሔርን የማይፈሩ ሰዎች ነበሩ። የናቡከደነፆርን ታሪክ ያዘጋጀው ምስል እነ ዳንኤል እነ ሲድራቅ ሚሳቅ አብደናጎ መጥተው እንዲሰግዱ ያዘጋጀ ሰው ነበር። ጣዖት የሚመለክበት እግዚአብሔር ሪጀክትድ የተደረገበት ሶሳይቲ ውስጥ ነበሩ። ትራማ ብቻ አልነበረም የነበራቸው፣ ቅድስናቸው ንጽህናቸው ሉዝ የሚያስደርግ ጩኸት የነበረበት ግን በዚህ መካከል ግን ወደ እግዚአብሔር ይጮህ ነበር። ዛሬ የምንኖርባት ምድር የረከሰች ምድር ነች። ብዙ ግልሙትና፣ ብዙ ኃጢአት፣ ብዙ ቆሻሻ ነገር ያለበት ነው። we know this ምናየው ነው። ነፍስን የሚያስጨንቅ ነው። ነፍስን የሚያሳድፍ ነው። በዛ መካከል ግን ጌታን እንፈልጋለን ወይ? በዛ መካከል ግን ሰማይ እንዲከፈትልን እንፈልጋለን። ሃሌሉያ ሃሌሉያ ሃሌሉያ። ይሄን ስለሚያውቅ ጌታ ትራማ እንዳለባቸው በባቢሎን ወንዞች አጠገብ ሆነው የሚያሰቃያቸው ዘምሩ እያሉ የሚያሾፉባቸው እንዴት በባዕድ ሀገር እንዴት ባልተቀደሰ ምድር እንዴት እንዘምራለን የጽዮንን ዝማሬ በሚሉት ሰዎች ላይ ባዕድ አምልኮ ባለበት ላይ እግዚአብሔር ራራላቸው፣ ሰማይን ከፈተላቸው። ሃሌሉያ። ዛሬ እግዚአብሔር ይራራል። የእግዚአብሔር ክብር ይመጣል። ታዲያ ሰማይ የሚከፈተው ለምንድን ነው? ማለት ዝም ብሎ ለመከፈት ነው የሚከፈተው ወይስ ዓላማ አለ? ማለት እንጮሃለን እኮ ምንጮኸው ነገር እኮ ሪስፖንሱ እግዚአብሔር የሚሰጣል በዓላማ ነው ብዬ አስባለሁ። ትስማማላችሁ? እግዚአብሔር በዓላማ ነው ሰማይን ሲከፍት ሲያነቃቃን ሲናገረን በዓላማ ነው። ታዲያ የመጀመሪያው ነገር እግዚአብሔር ሰማይን የሚከፍትበት እዛው ሕዝቅኤል ምዕራፍ 1 ላይ እንመለሳለን። ክብሩን ሊያሳይ ሃሌሉያ ሃሌሉያ። ቁጥር 28 እንዲህ ይላል፣ በዝናብ ቀን ቁጥር 3 ላይ ሰማያት ምን አሉ ይላል ተከፈቱ ይልና እዛው ክፍል ላይ ወረድ ብሎ ቁጥር 28 ላይ እንዲህ ይላል፣ በዝናብ ቀን በደመና እንደ ቀስተ ደመና አምሳያ እንዲሁ በዙሪያ ያለ ጸዳል አምሳያ ነበረ ይልና የእግዚአብሔር ክብር ምሳሌ ይህ ነበር። ሕዝቅኤል ምዕራፍ 1 ቁጥር 28 የእግዚአብሔር ክብር ምሳሌ ምን ነበር? መልክ ይህ ነበር። ባየሁትም ጊዜ ተደፋው፣ የሚናገረውንም ድምፅ ምን አልኩ ይላል። ሰማይ ሲከፈት የእውነት የቁስ ጉዳይ አይደለም የሚመለስልን፣ የእግዚአብሔር ክብር ራሱ ይገለጣል። መቆም እስከማይችል ድረስ መንፈስ መጥቶ አቆመኝ ነው የሚለው ሌላ ክፍል ላይ ስትል መንፈስ መጥቶ እስኪያቆም ፊዚካሊ በራሱ ኃይል መቆም እስከማይችል ድረስ ነው የእግዚአብሔር ክብር በግንባሩ ያስደፋው። ዛሬ ስንቶቻችንን የእግዚአብሔርን ክብር የምንታው? ብዙዎቻችን ሰማይ እንዲከፈት እንፈልጋለን። ግን ሰማይ እንዲከፈት የምንፈልገው መና የሆነ የሚበላ ነገር የሚያልፈው ቁሱ እንዲመጣ እንጂ ጠፊው ነገር እንዲመጣ እንጂ የማይጠፋው ዘላለማዊ ክብሩ እንዲገለጥ አይደለም። ለነዚህ ሰዎች ግን ሃሌሉያ ሰማይ የተከፈተበት ትልቁ ሪዝን ክብር። በቃ ለሕዝቅኤል ብዙ ስራ ስላለው ገና ብዙ ስራ ስላለው ለዛ ስራ እንዲመች ብሎ መጀመሪያ ምን አለ? ክብሩን ገለጠ። ለነ ጴጥሮስም እንደዚህ ነበር የደረሳቸው በአዲስ ኪዳን ላይ ኢየሱስ ጋር በነበሩበት ጊዜ የእግዚአብሔር ክብር ነው የተገለጠላቸው። የእግዚአብሔር ክብር የተገለጠላቸው ራንደምሊ እንዲያዩት አልነበረም፣ የሚሰራ ስራ ስለነበረ። ሃሌሉያ በነ ጴጥሮስ አማካኝነት መድረስ የሚፈልገው ምክንያቱም በይሁዳ በሰማሪያ እስከ ምድር ዳር ድረስ እስከ ምድር ጥግ ድረስ ምን እንዲሆኑ ምስክር እንዲሆኑ የተጠሩ ሰዎች ስለነበሩ
ዓላማ የነበራቸው ሰዎች ስለነበሩ ሃሌሉያ። ያ ዓላማ ነው ሰማይን ያስከፈተው። አሜን። ያ ዓላማ ነው ሃሌሉያ አሜን ለነ ፒተር ያስከፈተላቸው። በሁለተኛ ጴጥሮስ ቁጥር 1:16 ላይ እንደዚህ ያለ ጴጥሮስ ራሱ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣት ምን አልናችሁ ይላል አስታውቃል። ክብር ያየ ይናገራል። ክብር ያየ ይናገራል። በኢሳይያስ ምዕራፍ 6 ላይ ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ አየው ካለ በኋላ በሳትኩት አንደበቱ ከተነካ በኋላ መጀመሪያ ሪስፖንድ ያደረገው ራሱ ነው። እኔ ላከኝ ነው ያለው። ያየ ለስራ ይነሳል። ሃሌሉያ። ያየ ለወንጌሉ ይነሳል። ያየ የተለወጠ ህይወት ለመኖር ይነሳል። ዛሬ እግዚአብሔር ክብሩን ይግለጥ። አሜን። ለሕዝቅኤል ያደረገው እንዲህ ነው። ሰማይ ከፈተ፣ የእግዚአብሔር ክብር ተገለጠ። አሜን። ሃሌሉያ። የእግዚአብሔር ክብር ተገለጠ። ከዛ በኋላ እሱ ብቻ አይደለም። አንድ ምዕራፍ ገልጠን ስንሄድ ሕዝቅኤል ምዕራፍ 2 ቁጥር 1 እርሱም የሰው ልጆች በእግርህ ቁም እናገራለሁ አለኝና በተናገረኝ ጊዜ መንፈስ ምን አለብኝ ይላል ገባብኝ፣ በእግሬም ባቆመኝ የሚናገረኝም ሰማኝ። ሰማይ ሲከፈት የእግዚአብሔርን ክብር ብቻ ሳይሆን የምናየው መንፈስ ይሞላብናል። ሰማይ የተከፈተለት ሰው፣ ሰማይ የተገለጠለት ሰው፣ ሄቨንስ ኦፕን የሆነለት ሰው የእግዚአብሔር መንፈስ ይሞላበት። መንፈስ ምን አለብኝ ይላል ሞላብኝ። ሃሌሉያ። ሰማይ የተከፈተለት እንደዚህ ነው። ኢየሱስ ሰማይ ሲከፈተለት በምን መልክ መጣ ይላል? መንፈስ ቅዱስ በርግብ አምሳያ ምን አለለት ይላል። ሰማይ ሲከፈት መንፈስ ቅዱስ ይመጣል። ሃሌሉያ ሃሌሉያ። ታሪክን የሚቀይረው፣ ወደ እውነቱ የሚመራው፣ ወንጌልን እንድንሰብክ የሚረዳ፣ ከኃጢአት የሚጠብቀን፣ በሐዘናችን የሚያጽናናን ቅዱስ መንፈስ ሃሌሉያ ቅዱስ መንፈስ። ይሄ የሚመጣው ምን ሲሆን? ሰማይ ሲከፈት። ለዚህ ነው ጩኸታችን ጌታዊ ሰማይን ከፈተው። ሃሌሉያ ሰማይ ከፈተ። አሜን። የእግዚአብሔርን ክብር እናያለን። ሁለተኛ ምን አልኳችሁ? መንፈስን ይሞላብናል። ሶስተኛው እዛው ምዕራፍ 2 ቁጥር 8 ላይ እንዲህ ይላል፣ አንተ ግን የሰው ልጅ ሆይ የምነግርህን ስማ፣ እንደዛ እንደ አመፀኛው ቤት አመፀኛ አትሁን ይልና አፍህን ክፈት የምሰጥህንም ብላ። ሰማይ ሲከፈት ክብሩን ብቻ አይደለም የምናየው፣ መንፈስ ብቻ አይደለም ቃሉንም ይመግበናል። ሃሌሉያ አሜናችሁ አይሰማኝም? ቃሉንም ይመግበናል። ሰማይ የተከፈተለት ሰው የእግዚአብሔር ቃል ፊደል አይሆንበትም። የእግዚአብሔር ቃል ቁርስ ምሳ እራት ነው የሚሆንለት። የህይወቱ ኢንጂን ነው የሚሆንለት። ልክ እንጀራ፣ ልክ ምንበላው ምግብ ለህይወታችን ለእያንዳንድ ለመራመድ ለመንቀሳቀስ እንደሚያስፈልገን ሁሉ የእግዚአብሔር ቃል ሁለመናችንን ይቆጣጠራል። የእግዚአብሔር ክብር የተገለጠለት ሰው፣ መንፈስ የሞላበት ሰው የእግዚአብሔር ቃል ይገለጠለታል። ሶስተኛ ነገር ያደረገው ሰማይን ከከፈተለት በኋላ መጀመሪያ ክብሩን አሳየው እስኪወድቅ ድረስ። ምክንያቱም የእግዚአብሔር ክብር ካልታያችሁ ማገልገል ከባድ ነው። ለመሰላችሁ ለነዚህ ሰዎች ከባድ መልእክት ነበር። የማስጠንቀቂያ የጥፋት መልእክት ነበር። ሊመጣ ያለውን ቁጣ፣ እንዲያውም የእግዚአብሔር ክብር እንደመጣለት እንደተገለጠለት ሁሉ ከቤተ መቅደሱ ሲወጣ አየው ይላል ላተር ፓርቶች ላይ። በእርግጥ ተመልሷል፣ ግን የእግዚአብሔር ክብር ሲሄድም ያየ ሰው ነው። ይሄ ሰውዬ ትልቅ መልእክት ነው። አንተን ጉበኛ አድርጌሃለሁ ነው ያለው። ኃጢአተኛውን እንዲያስጠነቅቀው የተላከ ሰው ነው። ለከባድ አገልግሎት የተላከ ሰው የእግዚአብሔርን ቃል መመገብ ነበረበት። ለዚህ ነው ሰማይ ተከፈተለት። የእግዚአብሔርን ቃል ምን አለው ይላል? ብላ አለው። ሃሌሉያ ብላ አለው። ባየሁትም ጊዜ ቁጥር 9:2-9 ማለት ነው፣ እነሆ እጅ ወደ እኔ ተዘርግታ ነበር፣ እነሆ የመጽሐፍ ጥቅልል ነበረባት ይላል። ቃሉ ነበረባት። ሃሌሉያ ቃሉን ተሞልተን ነው የምናገለግለው። የእግዚአብሔር ቃል ፈጣሪ ነው።
ቃሉ ደግሞ መጽሐፍ ቅዱስ ቃል ምን ሆነ ይለናል? ስጋ ሆነ። the word incarnate Jesus Christ ራሱ ነው። ሃሌሉያ! ኢየሱስ ራሱ ነው። ኢየሱስን ተመግበን ኢየሱስን ይዘን ነው የምናገለግለው። በኢየሱስ ሳንሞላ በክብሩ ሳንሞላ ክብሩን ሳናይ መንፈሱን ሳንሞላ መውጣት አንችልም። የሰማይ መከፈት ጥቅሙ ይሄ ነው ወገኖች። ሰማይ የተከፈተለት ይሄ ነው። ብዙም ጮሃል፣ ብዙ ነገር ይጎደልብን። እነዚህ ሰዎች ብዙ ነገር ይጎደለባቸው ሰዎች ናቸው። ኑሮ የተመቻቸላቸው ግዞት ውስጥ ነበርኩ። በምርኮኞች ምርኮኛ እንዴት እንደሚሰቃይ ታውቃላችሁ? አሁን እንዲያውም የኢንተርናሽናል ኮንቬንሽኖች አሉ። አንድ ምርኮኛ እንክብካቤ ምግብ ያገኛል፣ ሕክምና ያገኛል፣ ሰብአዊ መብቱ ይጠበቃል። እሱም እንደው ትንሽ ሰለጠኑ የሚባሉ ሀገራት ካልሆነ በስተቀር በአፍሪካ እንደ ኢትዮጵያ ባሉ ሀገራት ምርኮኛ ምንም አይከበርም። ቶርቸር ነው የሚደረገው። እናውቃለን። ትክክል አይደለም። በደንብ ነው የሚሰቃዩ። ስቃዩ እንዲቆም አይደለም እሱ ጩኸት። ከስቃዩ በላይ ትልቁ ስቃይ የሰማይ መዘጋት፣ ከባቢሎናውያን ቀልድ፣ ከባቢሎናውያን ስድብ፣ ከባቢሎናውያን መከራ፣ ከባቢሎናውያን ጣዖት በላይ ታሪኩን ሊቀይርለት የሚችለውን አንድ ነገር ያውቅ ነበር፣ የሰማይ መከፈት። ዛሬ ብዙዎቻችን ጸሎት አለ፣ ብዙዎቻችን የምንጮህበት ነገር አለ፣ ብዙዎቻችን ባገኘነው የምንለው ነገር አለ። ያንን ነገር ሁሉ የሚያስረሳው ከቁስን የሚያስረሳው ጥያቄዎቻችን የሚያስረሳው የእግዚአብሔር ክብር። ልክ እንደዚህ ነው የሆነው። ሰማይ ሲከፈት የእግዚአብሔር ክብር ልክ ሙሴ እንዳለው ክብርህን አሳየኝ እንዳለው አንተ ከኛ ጋር ካልወጣ ከዚህ አታውጣን እንዳለ በምድር ላይ ካሉ ከምድር ገጽ ካሉ ሰዎች የሚለየን ምንድን ነው እንዳለ ማን ነው? አንድ ሰው ዛሬ እኔን የሚለየኝ ክብር ነው የሚል፣ እኔን የሚለየኝ መንፈስ ነው የሚል፣ እኔን የሚለየኝ ቃሉ ነው የሚል ማን ነው? ምበላው እንጀራ አይደለም፣ ምነዳው መኪና አይደለም፣ ምንኖርበት ቤት አይደለም፣ አሜሪካ መኖራችን ከቀዩ ፓስፖርት ወደ ብሉ ፓስፖርት መሸጋገራችን አይደለም። እኛ ሰማይ ይከፈትልን ዛሬ። አሜን። ሰማይ ይከፈትልን። አሜን። ክብሩ ይምጣልን። አሜን። ይምጣልን። ጩኸታችን ይሄ ነው። ሰማይ የተከፈተለት ሰው ይሄ ነው። ማራባቶስ እንደዚህ ነው። ሰማይ ተከፈተ፣ የእግዚአብሔርን ክብር አየ፣ መንፈስ ተሞላበት፣ ቃሉን ተበላ፣ ቃሉን ተመገበ፣ ቃሉን ላከ። ከዛ በኋላ በዛ አልቀረ። ባይዘወይ እነዚህ ሶስት ነገሮች ከሆኑ በኋላ ዝም ብሎ ያስቀምጣል። ፕራክቲካል ዲዩቲ ይሰጣል። የመጨረሻው አራተኛው ማለት ነው ጉበኛ አደረገው። የእግዚአብሔር ሰማይ ሲከፈት መጀመሪያ በጥቅሱ ቅደም ተከተል ነው ያሳየዋል። መጀመሪያ ሰማይ ሲከፈት የእግዚአብሔር ክብር ነው የሚገለጠው። ከዛ መንፈስ ሞላብኝ ይላል፣ ገባብኝ ይላል፣ አቆመኝ። የሚያቆም መንፈስ ከደከምንበት፣ ከተኛንበት፣ ከሞተ የጸሎት ህይወት፣ ከሞተ አገልግሎት፣ ከሞተ ቃለ ማንበብ ህይወት የሚያቆም መንፈስ ሃሌሉያ ገባበት፣ አቆመው ይላል፣ ቃሉን መገበው ይላል። ሐዋርያቱም ያደረገላቸው ነው። ቅዱሳን መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አለላቸው ይላል፣ ከፈተላቸው ይላል። ወንጌል ቃሉ ሳይገለጥልን መናገር አንችል፣ ፊደል ብቻ ነው የሚሆነው። ገለጠላቸው፣ አበራላቸው። አራተኛ ጉበኛ ጠባቂ አደረገው። ምዕራፍ 3 ላይ እንሄዳለን። ትንቢተ ሕዝቅኤል 3:16 እንዲህ ይላል፣ ከሰባቱም ቀን በኋላ ማለት ይህን ክብር አየ፣ ይህን መንፈስ ተሞላና በድንጋጤና ኦልሞስት በሞትና በህይወት መካከል ነው ያለው። ካየው ክብር የተነሳ ከተሞላበት መንፈስ የተነሳ ሂዝ እንዳልነበር ሆኗል። ታሪኩን ቀይሯል። እድሜ ልኩን እኮ ሲያለቅስ ነበር። 5 ዓመት በእንባ የነበረ ሰው ነው። 5 ወር ደግሞ በተለይ 30ኛ ዓመቱን ካከበረ በኋላ ሹመት ያለፈብኝ ቀን ያለፈብኝ ብሎ ሲያለቅስ ነው። አሁን ያ ታሪክ ተቀይሯል። ኖ ከክህነት ያለፈ ቤተ መቅደስ ውስጥ በየቀኑ ከመመላለስ ያለፈ ፐርፐዝ አለኛልና
ለዓላማው አስነሳው። እንዲህ ይላል ቁጥር 16 ሕዝቅኤል 3:16 ከሰባቱም ቀን በኋላ የእግዚአብሔር ቃል እንደገና ወደ እኔ እንዲህ ሲል ምን አለ መጣ። የሰው ልጅ ሆይ ለእስራኤል ቤት ምን አድርጌሃለሁ? ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከኔም ዘንድ አስጠነቅቃቸዋለሁ። ጉበኛ፣ ጠባቂ፣ ዋችማን አድርጌሃለሁ። ይኸውላችሁ አልቲሜትሊ የእግዚአብሔር ፐርፐዝ በእኛ ውስጥ ሰማይ ሲከፈት ለስራ ነው። ለስራ መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ የመጣው ለ26 ምዕራፎች ለስራ ነበር። ምዕራፍ 2 ላይ መንፈስ በወረደ ጊዜ ጴጥሮስ አይናፋሩ ከሃዲ የሚባለው ችኩሉ አሳ አጥማጁ በአንዴ ፕሮፌሽኑን ቀየረ። በአንዴ እግዚአብሔርን ቃል ተናጋሪ፣ በአንዴ 3000 ሰዎችን ወደ ጌታ የሚያመጣ እስጢፋኖስን እስኪወገር ድረስ የበደላቸውን ሰዎች ይቅር በላቸው የሚያደርጉትን አያውቁም ብሎ የኢየሱስን ክብር እስኪያይ ድረስ እስኪወገር ድረስ ጀግና ያደረገው መንፈስ። የሚመጣው ክብር የሚከፈተው ሰማይ ለስራ ነው። ሃሌሉያ! ለስራ ነው። ዝም ብሎ አያስቀምጥም። ይህ ሰማይ ከተከፈተለት በኋላ ጉበኛ ነው የሆነው። ለእስራኤል ቤት ምን አድርጌያለሁ አለ? ጠባቂ። ለስራ ሃሌሉያ! ሃሌሉያ! እቺ ምድር ሰራተኞች ያስፈልጓታል። እኛ 9 to 5 ምንሰራ ሰዎች ብቻ አይደለም። ማታ ማታ ምንሰራ ሰዎች ብቻ አይደለም። ልጅ አሳዳጊ ብቻ አይደለም። we are ministers, we are watchmen for this land። ለአሜሪካ ጉበኛ እኛ ነን። ለቤተ ክርስቲያን ጉበኛ እኛ ነን። እነዚህን ሰዎች ሊጠፋ ኃጢአተኛውን እንድታስጠነቅቅ። የሚገርመው እነዚህ ሰዎች በስደት ምድር ፓስተር የላቸው፣ ኢቫንጀሊስት የላቸው፣ አጽናኝ የላቸው። ከራሱ ያለ ከሕዝቅኤል ያለ ሕዝቅኤል መጀመሪያ ያለቅስበት የነበረው የራሱ ጉዳይ ነበር። ክህነት ያመለጠኝ የሚል ነበር። ብዙዎቻችን አመለጠኝ የምንለው የራሳችን ጉዳይ ነው። በዛ ውስጥ ግን ዓላማ አለው ጌታ። በዛ ውስጥ ግን ስራ አለው። ከክህነታችን ያለፈ ነቢይ ሊያደርገን፣ ጉበኛ ሊያደርገን፣ ታሪክ ቀያሪ ሊያደርገን ጄላ ጋዶስ ትልቅ ዓላማ አለው። የራሱ ፐርፐዝ ነበር የሚያስለቅሰው የነበረው። የራሱ ህይወት ነበር፣ የራሱ ምርኮ ነበር የሚያስለቅሰው። ኖ ኖ ኖ ኖ የሰው ልጅ ሆይ አለ ሕዝቅኤል ሆይ ዛሬ ለአንድ ሰው እንዲህ ይላል፣ ስማችሁን አስገቡ ይነግራችኋል። ለአሜሪካ ምድር፣ ለቤተ ክርስቲያን፣ ለክራይስት ሴንት ላላችሁበት ከተማ፣ ለዲኤምቪ ጉበኛ ያስፈልጋታል። ለእስራኤል ቤት ምን አድርጌያለሁ አለ? ሃሌሉያ! ጠባቂ አድርጌሃለሁ። ቃሌን ስማ። ኢትስ ኖ ሎንገር ዩ ይሄን የምትናገረው ኢትስ ናት ዩ እኔ ነኝ። አፌ የኔ ቃል ነው የምትናገረው። አባውት ቱ ቴክ ኦቨር ዮር ላይፍ። ዛሬ የአንድን ሰው ህይወት ጌታ ቴክ ኦቨር ያደርጋል። አፍ ይሆናል። በቃ እኛ ተናጋሪ ነው የምንሆነው። እቺን ቀን ምልክት አድርጉባት። ጁን 1 ሃሌሉያ! ሰማይ ይከፈታል። አሜን። ጉበኛ አደረገው ይላል። የጉበኛ ካራክተሪስቲክስ ትልቁ ነገር እነዚህ ህዝብ ፓስተር እረኛ የላቸው፣ መጋቢ የላቸው። ምክንያቱም የመስዋዕቱ ስርዓት የቆመው ኢየሩሳሌም እያሉ የሚመክራቸው የለም፣ የሚያጽናናቸው የለም፣ የሚያስጠነቅቃቸው የለም፣ ሊመጣ ያለውን ጥፋት የሚነግራቸው የለም። ይሄ ሰውዬ በባዕድ ምድር በምርኮ ምድር ከራሱ ያለፈ ህይወት መኖር ቻለ። ሃሌሉያ! ሌላዎቹ ምዕራፎችን ስትመለከቱ ማስጠንቀቂያ የእግዚአብሔር እጅ በላዩ ላይ መጣችና ሁላችንም የምናውቀው ኃጢአተኛውን በኃጢአቱ ባታስጠነቅቀው ደሙን ካንተ ምን እላለሁ አለ እፈልጋለሁ የሚለውን ቃል የምናውቀው ምን ላይ ነው? ሕዝቅኤል ላይ ነው። ጻድቁን ሰው ጽድቁን ትቶ መልካም ስራውን ትቶ ወደ ኃጢአት ቢመለስ የቀድሞ ጽድቅ አይቆጠርለትም። ይሄን ሁሉ መልእክት ይነግራቸው ዘንድ በጽድቅ የሄዱ የነበሩ ጨዋ ሰዎችን በጽድቃቸው እንዲቀጥሉ፣ እግዚአብሔርን በመፍራት እንዲቀጥሉ፣ በኃጢአት ይመላለሱ የነበሩ በባዕድ ምድር ሄደው ተመሳስሉ። ምክንያቱም ታውቃላችሁ እነ ሲድራቅ ሚሳቅ አብደናጎ አልሰግድም ባሉበት ጊዜ ሌላ ሰው አልነበር። እነሱ ነው አልሰግድም፣ ሌሎች ግን ሰዎች ነበሩ።
ሌሎች ተማርከው ይሄዱ ነበር። ተማርከው ሄደው ግን አስመስለው የሚኖሩ ከሲስተሙ ጋር ተመሳስለው የሚኖሩ አሉ። ዛሬ በኢየሱስን ያንን መንፈስ የሚገለብጥ እዚህ ምድር ተመሳስሎ መኖርን ከኤልዛቤል መንፈስ ጋር ከባቢሎን መንፈስ ጋር ከዚህ ምድር ሲስተም ጋር ልጆቻችንን እውር ካደረገው ጋር ከፍልስጤማውያን ጋር ተስማምቶ ከከለዳውያን ጋር ተስማምቶ መኖርን የሚገለብጥ መንፈስ ሰማይ ተከፍቶ ይሰጠን። አሜን፣ ሃሌሉያ። ያንን መንፈስ የተቀበለ ለዚህ ነው ፓስተር እነዚህ ሰዎች ተስፋ መቁረጥ ውስጥ ስለነበሩ አንደኛ የሚያጽናናቸው እግዚአብሔር ዛሬም አለ የሚል እግዚአብሔር በምድረ በዳ አይተወንም፣ እግዚአብሔር በምርኮ ምድር አይተወንም፣ ይመልሰናል የሚል የሚያጽናና ሰው ምን ያስፈልጋቸው ነበር። ሁለተኛ ደግሞ ኃጢአተኞችን፣ ጣዖት አምላኪዎችን ከባቢሎን ጋር የተመሳሰሉትን ኢቭን ከባቢሎን ምርኮ የተመለሱ ነህምያን ስትመለከቱ እኮ የአዛጦን ቋንቋ ይናገሩ ነበር ይላል። ልጆቻቸው ከሲስተሙ ጋር በጣም ተሳስበው ተያይዘው የነበረበት በጥፋት ውስጥ የነበሩበት ነበር። ለነዚህ ነው ጌታ ሕዝቅኤልን ያስነሳው። ሕዝቅኤል የመጀመሪያ አንባው 5 ዓመት አለፈኝ 5 ወር አለፈኝ የሚለው የራሱ ጉዳይ ነበር። ዛሬ በራስሽ ጉዳይ የምታለቅሽ ይታለሽ ወይ ወንድም አለ የኔ ጉዳይ የኔ ጊዜ የኔ አገር የኔ ምንለው ካንተ ያልፋል የእግዚአብሔር ሥራ። ብዙ ሕዝብ እየጠፋ በሺዎች የሚቆጠሩ በወንዝ ዳር ተቀምጠው የሚያለቅሱ እሱ ክብር የተገለጠለት ጉበኛ ሊሆን ጉበኛ አድርጌሃለሁ። ጉበኛ ብቻ አልነበረም። በጣም የሚገርማችሁ ይሄ ፓስተራል ዩቲዩብ ይሄ የክህነት አገልግሎት ሊያገኘው 5 ወር አልፎ የተሰጠው ይሄ አገልግሎት ግን ኢቭን ሕዝቅኤል ምዕራፍ 37 ላይ በደረቁ አጥንቶች ላይ ይሄ ሰውዬ በህይወት ላሉ ብቻ አይደለም ለሞቱ ትንቢት ተናጋሪ ነበር። ትንቢት ተናጋሪ ነበር። ናውጣው እንደው ሕዝቅኤል ምዕራፍ 37 ቁጥር 1 የእግዚአብሔር እጅ በላይ ነበር፣ እግዚአብሔርን በመንፈሱ አወጣኝና ምን ጋር አጥንቶችም በሞሉበት ሸለቆ መካከል ምን አለኝ? ሙተዋል እኮ አጥንቶች ናቸው። በእነሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆም ፊት እጅግ ምን ነበሩ ይላል? ብዙ ነበሩ። እነሆ እጅግ ደርቀው ነበር ማለት ፍሬሽ ሬሳም አልነበረም። ፍሬሽ የድርቀታቸው ብዛት እጅግ የድሮ ትርጉም ስለሆነ ምናልባት የተጠቀመበት ቋንቋ በጣም ደርቀው ነበር። በቃ ማለት የድርቀትም ልኩ መጨረሻ ደርሰው ነበር ይልና ቁጥር 3 እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አላቸው። እርሱ ጌታ እግዚአብሔር ሆይ አንተ ታውቃለህ። ለዚህ ዓላማ ነው ባይዘወይ ለዚህ ዓላማ ነው ሰማይን የከፈተለት። ምዕራፍ 1 ቁጥር 1 ላይ ገና መጀመሪያ ሰማይን የከፈተለት ጌታ ከሱ 5 ዓመት ማለት ከሱ ክህነት ማለት ያለፈ የሞቱ የደረቁ አጥንቶች ይመለከት ነበር። የጠፉ የሚያለቅሱ ልጆችን ይመለከት ነበር። ቁጥር 11 ላይ ወረድ ብለን እንዲህ ይላል፣ እርሱም አለኝ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ምኖች ናቸው፣ ቤት ሁሉ ናቸው። እነዚህ ሰዎች በምርኮ አሉ እንጂ እነዚህ ሰዎች ወንዝ ዳር ተቀምጠው ያለቅሳሉ እንጂ ሬሳ ብቻ አልነበሩም፣ አስክሬን ብቻ አጥንት ነበሩ፣ ሙተው ነበር። ያሟሟታቸውም ልክ ደግሞ ተስፋ እንደሌለው ያህል ስጋ እስኪጠፋ ድረስ የሞቱ ነበሩ። እነሆ አጥንቶቻችን ደርቀዋል፣ ተስፋ ምን ብሏል? ጠፍቷል። ፈጽመን ምን ብለናል? ተቆርጠናል ብለዋል። ስለዚህ አለ ትንቢት ተናገር እንዲህ በላቸው። ዛሬ ለአንድ ሰው መልእክት ነው። ጌታ እግዚአብሔር እንዲህ ይላል፣ እነሆ እስቲ አንድ ላይ እናንብበው። እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሃሌሉያ ሃሌሉያ። ለካ ከሕዝቅኤል እንባ ከሕዝቅኤል ጸሎት ከዕውር ወንዝ አጠገብ ከነበረው እንባ ባሻገር እግዚአብሔር መቃብር ውስጥ የነበሩትን አጥንቶች ይመለከት ነበር።
ሕዝቅኤል አያይም ነበር። ሕዝቅኤል በራእይ ካልሆነ ይሄ ማየት አይችልም ነበር። እንዲያውም ባየው ጊዜ እንኳን በህይወት ይኖራል አንተ ታውቃለህ ነው ያለው። he couldn't be sure የእግዚአብሔር ትልቅነት እያወቀ እንኳን ከነበረው ድርቀት የተነሳ አንዳንድ ጊዜ እናውቃለን እኮ በቴዎሎጂ በምስክርነት በየሰማን ግን አንዳንዴ በእኛ ላይ ሲሆን፣ አንዳንዴ ነገሩ ሲደርቅ፣ አንዳንዴ አጥንቶቹ ሲደርቁ፣ አንዳንዴ ተስፋ ሲቆርጥ፣ አንዳንዴ መቃብር ውስጥ የገባው ሬሳ ሲቆይ ተስፋ ያለ ምን አይነት ተስፋ እጅግ ቆርጠው ነበር። ለነዚህ ሰዎች ነው ሰማይን የከፈተው ጌታ። ለነዚህ ሰዎች ነው። እዚህ ምድር ብዙ እየጠፉ ያሉ ልጆች አሉ። እዚህ ምድር ብዙ እየጠፉ ያሉ ብዙ ወላጆች እያለቀሱ ነው። ብዙ ሰዎች እያለቀሱ ነው። ለነሱ ነው ዛሬ ሰማይ የሚከፈተው። በአንቺ ህይወት ውስጥ ሰማይ ሲከፈት ፓስተርዬ፣ በዚህ ቤተክርስቲያን ላይ ሰማይ ሲከፈት ለዚህ ነው። ክብሩን አይታችሁ መንፈስ ተሞልታባችሁ ቃሉን በልታችሁ ትወጡ ዘንድ ጉበኛ ትሆኑ ዘንድ ለሬሳዎቹ ለሞቱ ትናገሩ ዘንድ። ሃሌሉያ ሃሌሉያ። እድሜ ያለፈኝ ነው፣ ጊዜ ያለፈኝ ነው። በዚህ ጊዜ ይህን ሁሉ አኮምፕሊሽ ያደርጋለሁ። እሱ እኮ ያሰበው 30 ዓመት ሲሞላኝ ቤተ መቅደስ ገባና ካህን ሆናለሁ። ኖ ከዚህ ያለፈ በአደባባይ የምታገለግለው አገልግሎት አለ። በአደባባይ የምታነሳቸው ሰዎች አለ። ቢያምህም በጣም እንዲያው ቀላል አገልግሎት አልነበር። በሕዝቅኤል ላይ የነበረው የከፈለው ዋጋ፣ በህይወቱ በትዳሩ የከፈለው ዋጋ፣ በአንድ ጎንተኛ እየተባለ ኢቭን መብላት የማይፈልገው ምግብ እንዲበላ እስኪታዘዝ ድረስ ነበር ሕዝቅኤል ዋጋ የከፈለው። ይሄ ሁሉ ግን ዋጋ የተከፈለው የእስራኤል ቤት ይድን ዘንድ ነው፣ ከመቃብራቸው ይወጡ ዘንድ ነው። ዛሬ ያንቺንም የቤተሰቦችሽንም የዚህችንም ምድር መቃብር የሚከፍት መንፈስ ያገኛል፣ በኢየሱስ ስም ያገኛል። የሞተን ነገር የሚያስነሳ ያገኛል። አሜን። ጊዜ አለፈና ዘመን ሄደብን። በዚህ ጊዜ አገባለሁ፣ በዚህ ጊዜ እወልዳለሁ፣ በዚህ ጊዜ ይሄን ይዛለሁ ብለን ነበር፣ አቀደን ነበር። ግን አልሆነም፣ አልተሳካም። ዶንት ወሪ፣ ያለፈው መካስ የሚችል አምላክ ነው ያለው። ሃሌሉያ ሃሌሉያ። የሰደድኩባችሁ ታላቅ ሰራዊት አንበጣና ድጉቢያ ኮኮባ ተምች የበላባቸውን ዓመታት ምን እላላችኋለሁ አለ፣ እመልስላችኋለሁ። ከዛ ወረድ ብሎ መንፈሴን በስጋ ለባሽ ላይ አፈሳለሁ አለ። ሃሌሉያ። እነዚህ ሰዎች ኢዩኤል ምዕራፍ 2 ላይ ምዕራፍ 1 ላይ ስትመለከቱ በኃጢአት ምክንያት ነው አንበጣ የመጣባቸው። እንኳን አይደለም ጠላት ተዋግቶ በራሳችን ስንፍና እንኳን ያስበላነው ነገር ቢኖር ዛሬ እግዚአብሔር የእንደገና አምላክ ነው። ዛሬ እግዚአብሔር መመለስ ይችላል። የተበላ ወጣትነትን መመለስ ይችላል። የተበሉ ልጆችን መመለስ ይችላል። ባለመጸለዬ ነው፣ እንዲህ ባለማድረጌ ነው፣ በወጣትነቴ ባገለግለው ኖሮ በሮጥኩለት ኖሮ ብለን የምንጸጸት ካለን ዛሬ ይመልሳል። ተነስተን ቆመን እንጸልያለን። ማራቫ ዶላባጃጋዶስ